በዛሬው ቪዲዮአችን እንዴት አድርጋችሁ በወር እስከ $500 እንዴት መስራት እንደምትችሉ አሳያችኋለሁ። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው መከታተል ብቻ ነው እና ደግሞ ቪዲዮአችን ቫይራል እንዲወጣ ላይክ እና ሰብስክራይብ በማድረግ ቪዲዮን ጀምሩት። ወደ አሰራሩ መጀመሪያ ምንድነው የምናደርገው? አፕሊኬሽኑን ማውረድ አለብን። ወደ አፕ ስቶር ወይንም ደግሞ ወደ ፕሌይ ስቶራችሁ እንሄዳለን። በመጀመሪያ ወደ አፕ ስቶር ወይ ፕሌይ ስቶር ከሄድን በኋላ የሰርች ባሯን አንድ ጊዜ ነክተን ከላይ ሰርች ማድረጊያው ላይ እንሄድና ቱ ካፕቻ ብለን እንጽፋለን። የሰርች ባሯ ላይ ሄደን ቱ ካፕቻ ብለን እንጽፋለን ማለት ነው። ልክ እኔ እንደምጽፉ አድርጋችሁ ጻፉ። ቱ ካፕቻ ብላችሁ ትጽፋላችሁ። ልክ እንደዚህ አድርጋችሁ ከጻፋችሁ በኋላ የሰርች ምልክቷን አንድ ጊዜ ተስነኳት እንደዚህ አይነት ነገር ይመጣላችኋል ማለት ነው። ይሄው ከታች እንደምትመለከቱት ቱ ካፕቻ ቦት የሚለው አፕሊኬሽን መጥቶልናል ማለት ነው። ኢንስታል ካላደረጋችሁት እናንተ ኢንስታል ታደርጉታላችሁ። እኔ ቀጥታ ኦፕን ብዬ አፕሊኬሽኑን ከፍተዋለሁ ማለት ነው። ከዚህ በፊት ስላወረድኩት አሁን ኦፕን ብለን ስንከፍተው እንደምትመለከቱት ከታች በሰማያዊ ሬጂስትሬሽን የሚል አማራጭ አለ። እሱን አንድ ጊዜ እንነካዋለን ማለት ነው። እዚህ ጋር ማሳያችሁን ልክ እሱን ስትነኩት ወደ ዌብሳይታቸው ይወስደናል ማለት ነው። ከዛ እዚህ ጋራ ሶስት ነገሮችን ማስገባት አለባችሁ ይላችኋል። ኢሜል፣ ፓስወርድ እና ያስገባችሁትን ፓስወርድ ድጋሚ ደግማችሁ ማስገባት አለባችሁ ማለት ነው። እንደዚህ አድርጋችሁ ታስገባላችሁ። ከዛ ከታች አግሪ ምናምን የሚል አማራጭ አለ። አይ አግሪ የምትሏን አንድ ጊዜ እናበራትና ኮንቲኒው እንለዋለን ማለት ነው። ከዛ ልክ እንደዚህ አድርጋችሁ ከጻፋችሁት በኋላ ወደ ኢሜላችሁ ፓስወርድ ይልክላችኋል ማለት ነው። ኮድ ይልክላችኋል። እዚህ ጋራ ወደ ኢሜላችን አንድ ጊዜ እንሄድና ፓስወርዳችንን ወይንም ደግሞ እነሱ የላጉልንን ኮድ ይዘን እንመጣና እዚህ ጋራ ፔስት አድርገን እናስቀምጠዋለን ማለት ነው። አሁን ወደ ኢሜላችን ሄደና ያኔ ለምሳሌ እዚህ ጋራ ልከውልኛል ማለት ነው። እዚህ ጋራ ያለውን አንድ ጊዜ ኮፒ አድርገዋለሁ ማለት ነው። ያው እንደምትመለከቱት ኮፒ አድርጎና ወደኋላ ተመልሼ ወደኋላ መለስና ወደ ዌብሳይቱ ሄጄ እዚህ ጋራ ፔስት አድርገዋለሁ ማለት ነው። ልክ ፔስት ስታደርጉት እንደዚህ ከፍትላችኋል ማለት ነው። እዛች ጋራ እንደምትመለከቱት አያም ከስተመር እና አያም ወርከር የሚል አማራጭ አለ። እኛውን እዚህ ጋር ስራ ለመስራት ስለመጣን አያም ወርከር ከሚለው በታች ኔክስት የሚል አማራጭ ስላለ ኔክስት የምትሏን አንድ ጊዜ እንነካታለን ማለት ነው። ልክ ኔክስት የምትሏን አንድ ጊዜ ስትነኩት እንደምትመለከቱት ከፍቶልናል ማለት ነው። ይሄን ይመስላል ዳሽቦርዱ። ከዛ እዚህ ጋር ምንድነው የምናደርገው? ወደ አፕሊኬሽኑ እንሄድና ከላይ ሎጊን ባይ ኢሜል የሚል አማራጭ አለ። እሱን አንድ ጊዜ ነክተን ሎጊን እናደርጋለን ማለት ነው። ቅድም ያስገባነውን ኢሜል እና ፓስወርድ አስገብተን በአፕሊኬሽኑ መጠቀም እንጀምራለን ማለት ነው። ከዛ ኮንቲኒው የምትለውን እንነካታለን። ልክ ወደ ውስጥ ስትገቡ እዚህ ጋር ሮቦት መሆናችሁና ለመሆናችሁን የሚያረጋግጥ ጥያቄ ጠይቃችኋል። እሱን ታስገቡለትና ኔክስት ትሉታላችሁ ማለት ነው። ከዛ እዚህ ጋራ ኖቲፊኬሽን ትፈልጋላችሁ ወይስ አትፈልጉም ይላችኋል። ከፈለጋችኋለሁ ካልፈለጋችሁ ዶንት አለው ትሉታላችሁ ማለት ነው። እኔ ላይ አሁን ዶንት አለው ብዬ ልለፈው። ከዛ ዶንት አለው ብለን ካለፍን በኋላ እንደምትመለከቱት ስራው እንግዲህ አልመጣልንም። እዚህ ጋራ ከላይ 0 ብር ከ00 ሳንቲም ይላል። ከዛም በኋላ በመቀጠል ደግሞ ምንድነው ያለው? የሰራነው ምንም ስራ የለም ይላችኋል ማለት ላይ ያለው። ሶስተኛው ደግሞ ምንድነው የሚለን? ከመቶ ስንት ፐርሰንት ያህል የተሳካ ስራ እንደሰራን ነው የሚያረጋግጥልን ሶስተኛው ማለት ነው። አሁን ስራውን ለመስራት ምንድነው የምናደርገው? ጌት ስታርትድ የምትለውን አንድ ጊዜ ስንነካት እንደምትመለከቱት ስራዎቹ እነዚህ ናቸው ማለት ነው። አሁን እዚህ ጋራ ለምሳሌ መጣልኝ E5 ካፒታል C8 ካፒታል ዩ ነው የመጣልኝ። አሁን ለምሳሌ አስገብቼ ላሳያችሁ። ካፒታል E5 ካፒታል C8 እና ዩ ነው የመጣልኝ። እናንተ የሚመጣላችሁ ነው እዚህ ጋር የምታስገቡት። ከዛ የራይት ምልክቷን አንድ ጊዜ ስትነኩት ከላይ ዶላራችን መቁጠር ይጀምራል ማለት ነው። ይሄው እንደምትመለከቱት ከላይ $0.0001 ሰጥቶናል ማለት ነው። አንድ ስራ ሰርታችኋል ይለናል። አሁንም እዚህ ጋር ስራ መጥቶልናል። እሱንም እናስገባለን። 6982 ነው የመጣልኝ። እሱን አስገባለሁ ማለት ነው። እናንተ የመጣላችሁን ታስገባላችሁ። አሁን ሰብስክራይብ እና ላይክ አላደረጋችሁ ቶሎ አሁን ሰብስክራይብ እና ላይክ አድርጉ። ወደ ቀጣይ እንደምትመለከቱት አሁንም ዶላራችን እየጨመረ ነው ማለት ነው። እዚህ ጋርም እንደምትመለከቱት 31.93 ብሎ ነው የመጣልኝ። እሱን አስገብቼ ራይት ስለው አሁንም እንደምትመለከቱት ስራችን ወይንም ደግሞ ገንዘባችን እየጨመረልን ነው ማለት ነው። እንደዚህ ያደረጋችሁ ብራችሁ መስራት ትችላላችሁ ማለት ነው። አሁን እዚህ ጋር አንድ ላሳያችሁ ለጭማሪ አይነት እዚህ ጋር አይ አም ኖት ሮቦት እዚህ ጋር እንደዚህ አይነት ነገር ይመጣላችኋል በብዛት። እሱን በመታልፉበት ሰዓት ራሱ ዶላር ይሰጣችኋል ማለት ነው። ቀላ አሳያችሁ ይሄንን አልፌ እዚህ ጋር ባስ ምናምን ነው የሚጠይቀን። እዚህ ጋር ባስ ይጠይቀናል። ባሱን አሳስገባለት። ከዛም በመቀጠል ደግሞ ይሄኛውም ሌላ ስራ ነው። ይሄኛውን ደግሞ ምንድነው የምናደርገው? እቺኛው ከላይ ያለችው ጥቁሯን የእግር ዱካ እሱ የቱ ጋር ነው ቦታው? ትክክለኛውን ቦታ ሄደን ካስቀመጥ ነው ራሱ የተወሰነ ዶላር ይሰጠናል ማለት ነው። ቦታውን አድርጋችሁ ስታስተካክሉ ከታች ቼክ ስትሉት ይሄው እንደምትመለከቱት በአንዴ $0.0023 ሰርተናል ማለት ነው በዚህ ደቂቃ ብቻ። እንደዚህ አይነት ደግሞ የማይታዩ ቁጥሮችን በመሰሩበት ሰዓት ደግሞ ዶላራችሁን ከፍ ያደርግላችኋል ማለት ነው። አሁን ደግሞ በቀጣይ ምንድነው የምንመለከተው? እንዴት አድርጋችሁ ዶላራችሁን ማውጣት
ማውጣት እንደምትችሉ ነው ማሳያችሁ። ከላይ እዛች ጋራ በቀይ ያለችው እዛች አንድ ጊዜ ስትነኳት እንደዚህ ይሆንላችኋል ማለት ነው። ከላይ 3 ነጠብጣቧን አንድ ጊዜ ተነኩትና 3 ነጠብጣቧን ከላይ ያለችውን ስትነኳት ሪኩዌስት ፔይ አውት የሚል አማራጭ አለ ከታች በአረንጓዴ የተጻፈውን እሱን አንድ ጊዜ እንነካዋለን ማለት ነው። ሪኩዌስት ፔይ አውት የሚለውን አንድ ጊዜ እንነካዋለን። ልክ እሱን ከነካችሁ በኋላ እንደዚህ ወደ ዌብሳይታችሁ ይወስዳችኋል። ከዛ እዚህ ጋራ የዋሌታችሁን ስም አስገቡ ይላችኋል። ቼንጅ ዋሌት የሚለውን ትነኩና እዚህ ጋራ ብዙ አይነት ማውጫ አማራጮች አሉ። እንደፈለጋችሁ በፈለጋችሁት ማውጣት ትችላላችሁ ማለት ነው። ቀጥታ በባንክ መላክ ከፈለጋችሁ ያው ፔየር ነው መጠቀም ያለባችሁ እና ደግሞ ፔየር እንዴት መጠቀም እንደምትችሉ ማታውቁ ሰዎች ካላችሁ ቪዲዮ እንድሰራላችሁ ከፈለጋችሁ ኮመንት ላይ ፔየር ብላችሁ ጻፉልኝ እና እኔም አሪፍ የሆነ ቪዲዮ ሰራላችኋለሁ። ለአሁን ግን በሌላ ነገር ላሳያችሁ። ከታች የዩኤስዲቲ የሚል አማራጭ አለ። ከታች ቆይ ላሳያችሁ ዝቅ አድርጌ። ይኸው ከታች እንደምትመለከቱት ማለት ነው መጨረሻ ላይ ዩኤስዲቲ TRC 20 ይላችኋል ማለት ነው። አሁን በሱ እንዴት አድርገን ማውጣት እንደምንችል ላሳያችሁ። አሁን ለምሳሌ በዚህኛው ማውጣት የምንችለው እንዴት ነው? ከባይናንስ ወይንም ደግሞ ከቴሌግራም ዋሌት፣ ባይቢት እና የተለያዩ ኤክስቼንጆች ላይ ትሄዱና የዶላር ወይንም ደግሞ የዩኤስዲ አድረሳችሁን ኮፒ ታደርጉና እዚህ ጋር መታችሁ ፔስት ትሉታላችሁ። ከዛ ሴፍ ስትሉት ወደ መረጣችሁት ወይንም ወደ ባይቢት ሊሆን ይችላል ወደ ባይናንስ ወደ መረጣችሁት አካባቢ ወደ መረጣችሁት ኤክስቼንጅ ማስገባት ትችላላችሁ ማለት ነው። እኔ አሁን ለምሳሌ ባይቢት ላይ የባይቢቴን አካውንት አስገብቼ ላሳያችሁ። ወደ ባይቢት እንሄዳለን መጀመሪያ። ከዛ ከላይ እዛች ጋር ዲፖዚት የሚል አማራጭ አለ እዛች ጋር። እሱን አንድ ጊዜ እንነካና የሰርች ባራው ላይ ደን USDT ብለን እንጽፋለን ማለት ነው። ይሄው እንደምትመለከቱት USDT ብዬ ስጽፍ ከላይ አንደኛ ላይ ይመጣልኝን እሱን አንድ ጊዜ ነካዋለሁ። ከዛም በኋላ እንደምትመለከቱት TRC 20 ነው ቅድም ያልነው አይደል? TRC 20ን አንድ ጊዜ እንነካና ከታች ኮፒ አድረስ የምትል አማራጭ አለች። ኮፒ አድረስ እንለዋለን ማለት ነው። ከዛ አድረሳችንን ኮፒ አድርገናል ማለት ነው። ከዛ ወደ ኋላ እንመለስና እዚህ ጋራ ፔስት እናደርገዋለን ማለት ነው። እዚህ ጋር ገብተን ፔስት እናደርገዋለን። ፔስት አድርገን ሴቭ እንለዋለን ማለት ነው። እንደምትመለከቱት አሁን ጨርሰናል ማለት ነው። ከዛ እዚህ ጋራ ምንድነው የሚያስገባልን? ወደ ኢሜይላችን ኮድ ልኮልናል ማለት ነው። ወደ ኢሜይላችን ኮድ ልኮልናል። ከዛ ኢሜይላችን ላይ እንሄድና ኮዱን አምጥተን እዚህ ጋር እናስገባለን ማለት ነው። ይሄው እዚህ ጋራ ወደ ኢሜይላችን ኮድ ይልካል። ከዛ እሱን ከታች ያለውን አንድ ጊዜ ሊንኩን ስትነኩት ቬሪፋይ ያደርግላችኋል ማለት ነው። ሊንኩን አንድ ጊዜ ነክታችሁ ስትገቡት እንደምትመለከቱት ልክ ዶላራችሁ $30 በገባችሁ ሰዓት ቀጥታ ዶላሩን ወደ ባይቢት ይልክልናል ማለት ነው። ልክ $30 ስትገቡ እናንተ ባንም ባትሉትም ቀጥታ ግን ወደ ዶላራችን $30 ሙሉ ለሙሉ ወደ ባይቢት ይልኳል ማለት ነው። ወይም ደግሞ እናንተ ወደ መረጣችሁት ኤክስቼንጅ ይልክላችኋል ማለት ነው።